ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ለማታውቁኝ ሀገር ይባላል የውልና ማስረጃ ጸሐፊ ነኝ። ዛሬ ይዤላችሁ የመጣሁት የጋብቻ ሰርተፊኬት እንዴት ማውጣት እንችላለን ብላችሁ ስለጠየቃችሁኝና ወቅቱም የሰርግና የጋብቻ ወቅት እንደመሆኑ መረጃው ያስፈልጋችኋል ብዬ በማሰብ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ለምትጋቡ ሰዎች እንኳን ለዚህ የተቀደሰ ቀን እንኳን አደረሳችሁ፣ እንኳን ደስ ያላችሁ ማለት እወዳለሁ። የጋብቻ ሰርተፊኬት ለማውጣት መጀመሪያ የምታደርጉት ነገር የጋብቻ ውል ማጻፍ ነው። እንደነገርኳችሁ እኔም ጸሐፊ ነኝ። የጋብቻ ውሉን ከፈለጋችሁት እኔም ልጽፍላችሁ እችላለሁ። ከእናንተ የሚጠበቀው በስልኬ ላይ መደወል ብቻ ነው። እኔ ጋር መምጣት ሳይጠበቅባችሁ ውሉን አዘጋጅቼ የምልክላችሁ ይሆናል። ውሉን ለማጻፍ የሚያስፈልጋችሁ ነገሮች አንደኛ መታወቂያ፣ የባልና የሚስት መታወቂያ ሲሆን ስምና አድራሻቸው መታወቂያው ላይ ባለው ነው የሚጻፈው ማለት ነው። ሁለተኛ ምስክሮች፣ የምስክር ብዛት 3 ወይም ከ3 በላይ 4 ይሆናል፣ ግን ከ3 ያነሰ መሆን የለበትም። ሶስተኛ የውል አባት፣ ማለትም በሚስት በኩል አንድ የውል አባት ያስፈልጋል። በባል በኩልም እንዲሁ አንድ የውል አባት መኖር አለበት። እነዚህ ሁሉ ተሟልቶ ከተጻፈ በኋላ የተጻፈውን ውል በመያዝ በአቅራቢያችሁ በሚገኝ ወረዳ ትሄዳላችሁ ማለት ነው። ግን ወደዛ ስትሄዱ ይሄ ውሉ ላይ መፈራረም አለባችሁ። ባልም በባል ቦታ መፈረም አለበት፣ ሚስትም በሚስት ቦታ፣ ምስክሮችም እንዲሁ በየስማቸው መፈረም አለባቸው ማለት ነው። እንዲሁም ምስክሮች አብረው ወረዳ መሄድ አለባቸው ማለት ነው። እንዲሁም የባልና የሚስት ጉርድ ፎቶ ያስፈልጋል። ወደ ወረዳ ስትሄዱ እንዳትረሱ። የተፈራረማችሁበትን ውል ለወረዳ የሲቪል ምዝገባ ክፍል በመሄድ ትሰጧቸዋላችሁ። በእርሱ መሰረት በውሉ ላይ በተሰጠው መሰረት ምዝገባው ተጠናቆ የጋብቻ ሰርተፊኬት ይሰጣችኋል ማለት ነው። እንድታውቁት የምፈልገው የጋብቻ ሰርተፊኬት በጣም አስፈላጊ ስለሆነ ሳትይዙ አትቀመጡ። ምክንያቱም የሰው ልጆች ነን፣ ብዙ ችግር ያጋጥመናል። በዛን ጊዜ በሕጉ መሰረት ሚስት እንደሆንሽ ወይም ባል እንደሆንክ የሚረጋገጠው በዚህ የምስክር ወረቀት ነው ማለት ነው። ስለዚህ በትክክለኛው መንገድ የጋብቻ የምስክር ወረቀታችሁን ያዙ መልእክቴ ነው። እስከ መጨረሻው አብራችሁኝ ስለሆናችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።